ታላቁ የበድር ጦርነት ክፍል 2። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ ወደ ቻናል የቤተሰቦች በሀገርም በውጭም ያላችሁ ሰላማችሁ በዚህ ተረፍረፍ ይበርልኝ እያልኩኝ ለቻናሉ አዲስ የሆናችሁ ላይክ፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። ታላቁ የበድር ጦርነት ክፍል 2። ሁለት ሙሽሪኮች መዲና ድረስ በመምጣት ሙስሊሞችን ማሳደዳቸው ቁረይሾች መካ ሳሉ በሙስሊሞች ላይ ባደረሱት ግፍና ጭቆና ብቻ በቃን አላሉም። ከስደት በኋላም ቢሆን በእነሱ ላይ ማንሴርና ማነሳሳትን ስራዬ ብለው ተያያዙ። በመዲና የሚገኙ ሙስሊሞችን በማጥቃት ንብረቶቻቸውን እንዲዘርፉ እንዲያሸብሯቸውም ጭምር ከሌሎች ሙሽሪኮች ጋር በመተባበር በምርኩዝ ኢብኑ ሀባብ አልፈህሪ የሚመራ ጦር ላኩ። ይህ ጥቃት የጀመረው የበድር ጦርነት በመባል ይታወቃል። ስለሆነም ቁረይሾች ለሙስሊሞች ላሳዩት የክፉ ጥላቻና ሙስሊሞችንና ኢስላምን ለማጥቃት ባደረጉት እንቅስቃሴ ምክንያት የእጃቸውን ዋጋ ማግኘትና መራራ ውጤቱንም መጎንጨት ነበረባቸው። ጥቅሞቻቸውንና የንግድ መስመሮቻቸውን ሙስሊሞች አደጋ ላይ ሊጥሉ እንደሚችሉ ማሳወቁ የሚያስፈልግበት ጊዜ ደረሰ። እስልምና መጠናከሩን መንግስት ያለው መሆኑን እና ጥቃትና ክፋትን ሁሉ መመለስ እንደሚችል እንዲሁም ሐቅን የማስፈን ውሸትን የመደምሰስ ኃይል ያለው እጅ እንዳለው ማሳየቱ ግድ ሆነ። ሶስት ቁረይሾችን ስርዓት ማስያዝና የሙስሊሞች ሀብትን ንብረት ማስመለስ በሺህ ግመሎች የምትገመትና 40 ሰዎችን የያዘች አቡ ሱፊያን ኢብኑ ሐረብ እና ዑመር ኢብኑ አልሐስ የምትመራ የቁረይሾች ቅፍለት የንግድ ዕቃዎች ይዛ ከሻም ሀገር ወደ መካ መንቀሳቀሷን የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በሰሙ ጊዜ በሙስሊሞች ለመውጣት አሰቡ። ነቢዩም ይህች የቁረይሾች የንግድ ቅፍለት እንዳታመልጣችሁ አሏቸው። የተወሰኑ ሰዎች በፍጥነት ለጥሪው ምላሽ ተዘጋጁ። ከፊሎቹ ደግሞ የአላህ መልእክተኛ ለጦርነት አላዘዙንም በሚል መልኩ ተረዱ። ነቢዩ በማስከተል የሚሳፈር እንስሳ የጦሩ ዋና አዛዥ ከወታደሮቻቸው ጋር ስለመመካከራቸው ሙስሊሞችና ነቢያቸው አስበውት የነበረው ነገር አልተሳካም። ነገሩ ሳይታሰብ አላህ በሻው ነገር ተቀየረ። በመሆኑም ለዚህ ለተጣደው አስቸኳይ ጉዳይ አዲስ ስልት መቀየሱ ግድ ሆነ። በሚከተሉት ሁኔታዎች ላይ ተመስርቶ ነገሮችን በጥልቀት ማጤን ግድ ነው። ሙስሊሞች ለጦርነት ሳይሆን ከሻም የምትመለሰውን የመካን የንግድ ቅፍለት አስበው መውጣታቸው የሙስሊሞች በቁጥርም ሆነ በዝግጅት ከሙሽሪኮቹ ማነስ የአንሳር ሰሃቦች ነቢዩን ለመጠበቅ የገቡት ቃል ኪዳን በመዲና ውስጥ እያሉ እንጂ ከመዲና ውጭ አለመሆኑ፣ ለዚህ ሁሉ ሁኔታዎች የጦሩ መሪ ነቢዩ ከወታደሮቻቸው ሀሳብ መፈለጉ ግድ ነበር። በመሆኑም የአላህ መልእክተኛ ሰሃባቸውን ለመምከር ሰበሰቡ። ከዚያም ሰዎች ሆይ አመልክቱኝ አሏቸው። አቡበክር ተነሳና ጥሩ ንግግር ተናገረ። እሱን ተከትሎ ዑመር በመነሳት ቆንጆ ንግግር ተናገረ። ሚቅዳድ ኢብኑ ዑመር ደግሞ ተነሳና እንዲህ አለ። የአላህ መልእክተኛ ሆይ እኛ በአንቱ አምነናል። አላህ ባዘዘወት ነገር ይምሩን። እኛ ከአንቱ ጋር ነን። ወላሂ እኛ የሙስሊም ሰሃቦች ለሙሳ አንተና አምላክህ ሂዱና ተዋጉ፣ እኛ እዚሁ እንቀመጣለን እንዳትሉ አልወትም።
አንልወትም ነገር ግን እንላለን አንተና ጌታህ ሂዱና ተጋደሉ እኛም ከናንተ ጋር እንጋደላለን። በእውነት በላክህ ይሁንብኝ ጊማድ ሩቅ የመን ድረስ ይዘህን ብትሄድ ከአንተ ጋር እንሄዳለን እስከትደርስ ድረስም አንለይህም። የአላህ መላእክተኛ የሚቀዳድን ንግግር አወደሱ፣ ዱዓም አደረጉለት። ከዚያም የአላህ መላእክተኛ አሁንም አመልክቱኝ እናንተ ሰዎች ሆይ አሉ። ከአንሷሮችም የሆነ ነገር ለመስማት የሚፈልጉ በመምሰል ወደ እነሱ ዞር። ሰዓድ ኢብኑ ሙዓዝ ተነሳና ወላሂ የአላህ መላእክተኛ ሆይ በንግግሮ እኛ እንድንናገር ያሰቡ መሰለኝ አለ። እሳቸውም አዎ አሉት። ሰዓድ ኢብኑ ሙዓዝ ልብ የሚነካ አንደበት፣ በእርግጥም በአንቱ አምነናል፣ እውነት ነውም ብለናል። ይዘውት የመጡት ነገር እውነት መሆኑን መስክረናል። በዚህም ላይ እርስዎን በመታዘዝና በመስማት ላይ ለእርስዎ ቃል ኪዳንና ቃል ገብተናል። ወደፊት ይቀጥላል። የአላህ መላእክተኛ ሆይ እኛ ከእርስዎ ጋር ነን። በእውነት በላከው እምላለሁ ባህርን እንድንሻገር ቢያዙን ወላሂ ከእርስዎ ጋር አንድም ሰው ሳይቀር እንገባበታለን። ነገም ጠላታችን ጋር ቢያገኙን የምንጣላ አይደለንም። እኛ በጦርነት ላይ ታጋሾች፣ በፍልሚያ ወቅት እውነተኞች። በእርግጥም አላህ አይነውን የሚያሳርፍ ነገር ከእኛ ያሳየውታል። ሂዱ በአላህ በረከት በማለት የሚያስደንቅ ንግግር ተናገረ። የአላህ መላእክተኛ ደስ አላቸው። ከዚያም እንዲህ አሉ፣ በአላህ በረከት ተጓዙ፣ አብሽሩ። አላህ ከሁለት አንዱ ጭፍሮች ቃል ገብቶልኛል። ወላሂ የነኝህ ሰዎች እያንዳንዱ መውደቂያቸው ይታየኛል። በቦታ መረጣ ላይ ምክክር። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ወደ ሙሽሪኮች ጦር መገስገስ እና ከፊት ለፊታቸውም ለጦራቸው ቦታ በመያዝ ለጦርነት መሰናዳት ባሰቡ ጊዜ በዚህ ጉዳይ ላይ ለሰሃቦቻቸው አስተያየትና ምክር ጆሮ ሰጡ። ህባብ ኢብኑ አልሙንዚር ኢብኑ አልጀሙህ እንዲህ አለ፣ ይህ ቦታ ወደፊትም እንዳንሄድ ወደ ኋላም እንዳንቀር አላህ ያሳረፎት ቦታ ነው ወይንስ የጦርነት ስልትና ሴራ ነው በማለት ጠየቃቸው። እርሳቸውም በእርግጥ የጦርነት ስልትና ሴራ ነው አሉት። እርሱም የአላህ መላእክተኛ ሆይ እንግዲያውስ ትክክለኛ ማረፊያ ይህ መሆን የለበትም። ከሰዎች በታች ወዳለው ዝቅተኛ የውሃ ቦታ እስክንደርስ ድረስ ሰዎችን ይዘው ይሂዱ። ከዚያም ከውሃ ጉድጓድ ኋላ ያለውን እንይዛለን። ከዚያም ሐውድ ገንዳ እንሰራለን፣ ውሃ እንሞላዋለን። ከዚያ ጠላቶቻችን እንዋጋለን፣ እንጠጣለን፣ እነሱ አይጠጡም አላቸው። የአላህ መልእክተኛ ትክክል ነገር አመልክተሃል አሉት። የአላህ መልእክተኛ እና አብረዋቸው ያሉ ሰዎች በመነሳት ጠላቶቻቸውን ወደሚቀርብ የውሃ ቦታ ቀረቡና ማረፊያቸው አደረጉ። ሌሎች የውሃ ጉድጓዶች ሁሉ እንዲደፈኑ ተደረገ። ባረፉበት የውሃ ጉድጓድ ላይም አጠሩና ውሃ ሞሉ። የውሃ እቃዎቻቸውንም ወደዚያ መወርወር መቅዳት ጀመሩ። በዚህም እነሱ ውሃ ሲያገኙ፣ ሙሽሪኮች ግን ውሃ በሌለበት ቦታ ላይ እንዲሰፍሩ ሆነ። ጥም የበረታባቸው የቁረይሽ የተወሰኑ ሰዎች የውሃውን አካል ለመያዝ ወደዚያ ተሽቀዳደሙ። ለመጠጣት የሄዱ ሁሉ ግን በበድር ዕለት እዚያው ተገደሉ። ከዚያ በኋላ የሰለመው
ሐኪም ኢብኑ ሂዛም ሲቀር እሱም በክህደት ላይ የሞትን ሁኔታ በመፍራት የበድር ቀን ባለመገደሉ ዘወትር አላህን ያመሰግን ነበር። ለዛሬ ይዤ የቀረብኩት ቪዲዮ ይሄን ይመስላል። ቀጣይ ክፍል 3 ይቀጥላል።